ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ይህን የመሰለ ቆንጆ ሳንዱች እንዴት አድርጌ እንደሰራሁት በቀላሉ ቤቴ ውስጥ አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ተከታተሉ። እዚህ ጋር ብረስት ችክን አለኝ። ነጩን ማለት ቅባቱን አውጣለታለሁ፣ ስቡን ማለት ነው። እንደዚህ ቀጠን አድርጌ በዚህ መልኩ እቆራርጠዋለሁ። እንደዚህ አድርጌ በተመሳሳይ ያኛውንም አንድ ላይ እንደዛው እቆራርጠዋለሁ። እንደዚህ በዚህ ሳይዝ እንደዚህ አድርጌ ቆራርጬዋለሁ። አሁን በሎሚ በጨው አድርጌ በደንብ አድርጌ ዘብዝፌዋለሁ። እዚህ ጋር ደግሞ ድንች አዘጋጅቻለሁ። ልጬ በዚህ ሳይዝ እከትፈዋለሁ። ቪዲዮ በጣም እንዳይረዝም ስለፈለኩ ነው ፈጠን ያረኩት። እዚህ ጋር አፍጠኛው ነው ትንሽ። በዚህ ሳይዝ ሁሉንም አድርጌ እንደዚህ አድርጌ ቆራርጠዋለሁ። ከዛ ጨው ጨምሬ አጥቤ ጨው ጨምራለሁ። እዚህ ጋር ደግሞ ዶሮአችንን በደንብ አጥቤ ቀመማለሁ። ብላክ ፔፐር፣ ጨው የምጨምረውን ነው። እዚህ ጋር የድንብላል ፓውደር፣ የሮዝመሪ ፓውደር እናንተ የምትፈልጉትን ማድረግ ትችላላችሁ። እዚህ ጋር ትንሽ በርበሬ ነው የተጠቀምኩት። እዚህ ጋር የነጭ ሽንኩርት ፓውደሩን ነው ያደረኩት። ከዛ የሎሚ ጁስ እና ዘይት ተጠቅሜያለሁ። እሱን አድርጌ በደንብ አድርጌ ቅመሙ እንዲዋሃድ በደንብ አድርጌ እቀላቅለዋለሁ። እንደዚህ በደንብ ከቀላቀልኩት በኋላ ያው ሸፍኜ ፍሪጅ ውስጥ ለተወሰነ ደቂቃዎች አስቀምጠዋለሁ። ብዙም ሰዓት ቢቀመጥ ረዘም ላለ ሰዓት ቆንጆ ነው። እንደዚህ ቀመመ ነው። ያው ድንቼን ያው እንደዚህ ያረኩኝ በዘይት እየጠበስኩት ነው። ብዙ ሀፍ ኩክ ነው የምናረገው። እንደ ቺፕስ በጣም ድርቅ አናረገው። ሀፍ ነው ኩክ የምናረገው። እንደዚህ ካረኩት ይበቃዋል። እንደዚህ አድርጌ እሱን እንደዚህ በሶፍት ላይ ዘይቱን እንዲመጥልኝ አድርገዋለሁ። በጣም የሚጣፍጥ ቆንጆ የሆነ ሳንዱች ነው። ሰርታችሁ ሞክሩት። በጣም ነው የምትወዱት። እኛ ወደነው የተመገብነው ነው። እናንተም እንደምትወዱት ሰርታችሁ ሞክራችሁ ኮሜንት ላይ አስቀምጡልኝ። ይኸው አሁን ትንሽ ዘይት አረጌ ደግሞ ቅድም የቀመምኩትን ዶሮዬን እሱን መጥበስ ጀምራለሁ። እሳቴን ያው ቀነስ አድርጌ ነው እየጠበስኩት ያለሁት፣ ውስጡም እንዲበስል ማለት ነው። እንደዚህ ብራውን ከሆነ በኋላ በስሎልኛል፣ ይበቃዋል። ቆንጆ ሆኖ ነው የበሰለው። እንደዚህ አውጣና ያው ትንሽ ቀዝቀዝ ሲል በቁመቱ እከትፈዋለሁ። ይኸው እዚህ ጋር ትንሽዬ ዘይት አድርጌ ሽንኩርት በረጃጅሙ የከተፍኩ ሽንኩርት አለ፣ እሱን አቁላላለሁ። ያው ሳንዱቻችንን ቀላቅለን ስለምንሰራ
አንዳንዴ ለየት ያለ ነገር ብንመገብ ራሳችን እየሞካከረን ቤታችን ባለው ነገሮችም ቬጅቴብልም ይሁን ምንም። እዚህ ጋር የፈረንጅ ቃሪያዎች አሉኝ። 2 አይነት ከለር ነው የተጠቀምኩት። እሱን በደንብ አድርጌ እንትን አደርገዋለሁ፣ አበስለዋለሁ። እንደዚህ ሀፍ የሆነ ኩክ ካረኩት በኋላ ነጭ ሽንኩርት ነው እዚህ ጋር የጨመርኩት። ፍሬሽ ነጭ ሽንኩርት የተከተፈ የደቀቀ፣ እሱን ትንሽዬ አድርጌ አብሬ ትንሽዬ እንዲበላም ስለምፈልግ እንዲበስልም አልፈልግም። ቃሪያውም የሆነ ሀፍ ነገር ነው። ትንሽዬ ጨው እዚህ ጋር ጨምራለሁ። ሚጥሚጣ ትንሽ ስፓይሲ እንዲሆን ስለፈለግ 1 የሻይ ማንኪያ ሚጥሚጣ ተጠቅሜያለሁ። ብላክ ፔፐር ትንሽ ግማሽ የሻይ ማንኪያ ብላክ ፔፐር፣ ሮዝመሪ ፓውደር። ያው ለእንደዚህ አይነት ነገር በጣም የሚያጣፍጥልን ሮዝመሪ ፓውደር። እሱን አድርጌ አንድ ላይ አድርጌ አዋህደዋለሁ። እዚህ ጋር አረንጓዴው ቃሪያ አለኝ፣ ትንሽ ቃጠል ለምታረግ ነች። እሱን እንደዚህ ከተፍኩታል። እሱን ብዙም እንዲበስል ስላልፈለኩ እሱኛው ጥሬ እንዲሆን፣ ትንሽ ሽንኩርት ደግሞ የተከተፈ ሽንኩርት፣ እሱም ብዙ ኩክ እንዲሆን አልፈልግም፣ እንዲበስል አልፈልግም። እንደዚህ ካረግም በኋላ ትንሽ የተወሰነች ደቂቃ ካማሰል ነው በኋላ ቅድም የጠበስነውን ድንች እንጨምራለን። ይኸው እንደዚህ ድንቻችንን ጨምረን አብረን እናዋህደዋለን በደንብ አድርገን። እንደዚህ በደንብ ከቀላቀልን በኋላ የቅድሙን የዶሮ የጠበስኩትን ረዘም አድርጌ ቆራርጬዋለሁ። እሱንም ጨምሬ በደንብ አድርጌ አንድ ላይ አቀላቅለዋለሁ። ያው ዶሮ ላይ ያለው ጣዕምም የቅመሙም የሁሉም እንዲዋሃድ አንድ ላይ ቀላቅለዋለሁ። እሳቴ በጣም ቀንሼ ነው እዚህ ጋር ያደረኩት። በጣም ቀንሼዋለሁ እሳቱን። ይሄው እንደዚህ ካረኩ በኋላ እሱ በቅቶታል። እዚህ ጋር ዳቦ እንደዚህ ረዘም ያለ ዳቦ ነው የተጠቀምኩት። እናንተ በፈለጋችሁት ነገር መጠቀም ትችላላችሁ። ዳቦ እንደዚህ ሰንጠቅ ካረኩት በኋላ ዶሮውን ስጋውን በጠበስኩበት እዛ ላይ ትንሽዬ ሞቅ አረገዋለሁ። እንደዛ አድርጌ ትንሽ ሞቅ እንዲል አድርገዋለሁ። እዚህ ጋር የማረገው ሶስ ካቻፕና ማዮኔዝ ተጠቅሜያለሁ። ማዮኔዙን ራሴ ነኝ በቤት የሰራሁት። በጣም የሚጣፍጥ ቆንጆ፣ እንደዚሁ ራሱ ብትበሉት ዳቦ ላይ ራሱ ቀብታችሁ ብትበሉት በጣም የሚጣፍጥ አሰራር ነው። ሰርቼ አሳያችኋለሁ። ማዮኔዝ መግዛት ድሮ ቀረ ብለናል። ብዙ ጊዜ እኔ ማዮኔዝ አልገዛም። ለምፈልገው ነገር ወዲያውኑ ሰርቼ ነው የምጠቀመውና ቅድም አሳያችኋለሁ ብዬ እረሳሁት፣ ሳልቀርጸው ቀረውና ሌላ ቀን ሰርቼ አሳያችኋለሁ። በጣም ቀላል አሰራር ነው። ቤታችንን እንደዚህ በቀላሉ ሰርተን የምንመገበው። ዳቦም ራሱ ለልጆች ቀብተን ብንሰጣቸው እኛም ብንበላው በጣም ነው የሚጣፍጠው። እዚህ ዳቦዬ ላይ ቀብቼዋለሁ። ከዛ ያው የሰራሁትን ውሁድ ሁሉንም
የችክኑን የድንቹን የሁሉንም እዚሁ ሳንዱቼ ላይ አደርገዋለሁ። በጣም ስለ እውነት ነው የምላችሁ፣ ሞክሩት። እንደዚህ ሰርታችሁ የማታውቁ ሰዎች ሞክሩት፣ ትወዱታላችሁ። እኛ በጣም ወደነው የተመገብነው፣ እናንተም እንደምትወዱት ተስፋ አድርጋለሁ። እንደዚህ አድርጌ ከላይ እንደዚህ ትንሽ ፈሰስ አደርግበታለሁ። ስትበሉት ራሱ ጣዕሙ ልዩ ነው። እንደምትወዱት ተስፋ አደርጋለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅርተ እባላለሁ። ሰብስክራይብ እያደረጋችሁ የደወል ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮዬ ይሄንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ኮሜንት፣ ሼር እያደረጋችሁ ለሌላ ሰው ቪዲዮዬ እንዲደርስ አድርጉኝ እላለሁ እና ዳግም በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ በዚህ እሰናበታችኋለሁ። መልካሙን ሁሉ ተመኘው። መልካም ጊዜ